ብሔርተኝነት ሲነሳ በዚህ ዘመን ላይ ያረጀ ያፈጀ ጉዳይ ነው ለምንድነው ሰዎች አሁን ላይ እሱን የሚያኝኩት ተብሎ የሚነቀፍ ነገር ነው ብሔርተኝነት እርሶ ምን ይላሉ አሁን ላይ ብዙ የሚያስኬደን አንድና ማምንድ ላይ በጥምረት እንዳንጓዝ በጥምረት እንዳንሄድ እና እንዳገር እንዳንቀጥል ብሔርተኝነት ደንቃራ ነው አንዳንድ ምሁራንም አሉ ወደ ኋላ ይቀር ነው የሚለው ግን ይሄ አስተሳሰብ ራሱ ኋላ ቀር ነው የኦሮሞ ብሔርተኛ ነው ነኛ የኦሮሞ ብሔርተኛ ነኝ እሺ አብራሩ ባኮት የትመቼ ነው አማራ ገዢ የነበረው መቼ ነው የጨቆነው ምንድነውስ የሰራው የሚለውን ያብራሩ በዛን ጊዜ አማራ ገዢ መደብ መኖሩ አጠያያቂ አልነበረም ትምህርት ቤት እንደሱ ነበር የምንማረው ልክ ነው ትምህርቱ እንዴ በጥናት ላይ ተመሰረተ ብቻ ሳይሆን እኮ አብረን ስንኖረው የነበረው ነገር ነው አማራ ባለመሬት ሆኖ ነበር ከላይ ነበር መሬቱን ከየገበሬ የተነጠቀበት ጊዜ የለም ያጤው የዘራረግ ሲመዘዝ የኦሮሞ ሀረጋ አለው ሚለውንስ እንዴት ስለ ስርዓት ነው ማለት ስለ ስርዓት ነው ማለት አይ አማራ እኮ ስራ ገዢ መደብ ስለ ስርዓት ነው ማለት ታዲያ ስርዓቱን ሰዎች እኮ ናቸው ይፈሩ ስርዓትና ግለሰቦች የተለያዩ ነገሮች ናቸው እኮ ስርዓቱንም ሰዎች አይደሉም እንደሚመሩት ግለሰቦች አይደሉም ያንቀሳቀሱት የግለሰቦችን ስም እየጠሩ እኮ ነው እርሶም አማራ ገዢ መደብ ነው ጨቋይ ነው ስላሉ ከአማራውስ ቢሆን በሰዓቱ ይገብራል ነበርውን ወይ በኃይል ሰው አጼው ሲያስገብሩ እሱስ መች ተረፈ ለማለት ነው ኦኬ አጼ ምኒልክ ወደ ሰሜናዊ ክፍለ ሀገር ሄደው በወረራ ይዘው አላስገበሩ ያስገበሩት ደቡባዊውን ነው ከአርሲ ጀምሮ እስከ ሐረር እስከ ወላይታ እስከ ወለጋ ድረስ ነው ይሄን ያብራሩ አማርኛ ቋንቋን ያማራ ማን አረጋው የኢትዮጵያ ብሔራዊ ቋንቋ አይደለም ወይ ኢትዮጵያዊ ብሔራዊ ቋንቋ ቢሆን እያንዳንዱ ሰው መማር ያለበት አለ ሳይማር የሚያውቀው ደግሞ አለ ይሄ ራሱ ገና ከመጀመሪያው መበላለጥን ያመጣል የኢትዮጵያ ቋንቋ ኢትዮጵያኛ ነው የሚሆነው ከዚህ ጥያቄ እንጣና ቤንሻንጉል በኦሮሞ ቦታውን ተነጥቋል የሚል ጥናት ደግሞ አምጥተዋል አይደለም ነው አለምጡ ማን እርሶ በኢትዮጵያ ውስጥ ዲሞክራሲ ማለት የህዝብ አስተዳደር ሰፍኗል ብሎ የሚናገር ሰው ህልመኛ ነው ህልም ውስጥ ነው ያለነው እዛ ከሆነ አሁን ተስፋ ነው ያለን ከአምባገነን ስርዓት ወደ ዲሞክራሲ ለመሸጋገር ተስፋ ነበር ስለዚህ ምን ለማለት ፈልገው ነው ባኮ በጥሩ አማርኛ ስቴተንት ነው ይሄ አማርኛ ነው የተናገረው አማርኛ ነው ግን በደንብ ሰፊ ያርገው ተንተን ያርጉት ምን ለማለት ፈልገው ነው ተመልካቾችም ግራ እንዳይገባቸው ኦኬ መጀመሪያ ስለ አካሄዱን እናያለን ዲሞክራሲ የለም ነው በመጀመሪያ የተነሳበት አዎ የህዝብ ድምጽ አልተሰጠ የህዝብ ተሰምቶበት አይታወቅም ስለ ለውጡ ተጠይቀው ሲመልሱ ያሉት ለውጡን አስተው ዲሞክራሲ ገና አልመጣም ብለው ነበር ምንድነው ዲሞክራሲ እርሶ እንዴት ነው የሚፈቱት ዲሞክራሲ ሽግግሩ ችግር እንደገጠመው ነው አንቺ እንዳው ከሚዲያ እንደመሰማው እንዳልሽውሉ በጋዜጦችም በሬዲዮችም ምትሰማው ሽግግሩ እየቀጠለ እንደሌለ ነው እኔ ግን እየጠየቁ ያለው ሽግግሩ ከዚህ በላይ መሄድ ይገባዋል ሽግግሩ አልሄደም ሽግግሩ የሄደም አይደለም የኦሮሞ ትግል አልቋል ወይስ ገና ተተገላላችሁ ትግል ያልቃል ማስረጃውን ያቀርቡ ባኩ የምን ማስረጃ